ቦረና ነው ቤቷ ከጋራባው አሻገር አልቻለም አንጀቴ እኔ ሲያንቸ የነገር ሲያንጃብቤው ላላይኔ ማዶ 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 ተቱ ትዝታት ወላምዶ ከላላ ነው ቤትሽ ከጋራባው አሻገር አልቻለም አንጀቴ እኔ ሲያንቸ የነገር ሲያንጃብቤው ላላይኔ ማዶ 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 ተቱ ትዝታት ወላምዶ ሳይማዶ ሳይማዶን እያጉረመረመው ሳይማዶ ሳይማዶ ገባ ኮኮ ወረምት ሳይማዶ ሳይማዶን እንደተማኛት ሳይማዶ ሳይማዶ ቀረው በሎ አፍቆት ሳይማዶ ሳይማዶ ተራራሽን ዳመና ጋዶታ ተፈርሽን ሁሉም ይቅርብ ለሽን ያለይታ ባሳባት አርቅሚ በትዝታ ሳይማዶ ሳይማዶ ተራራሽን ዳመና ጋዶታ ተፈርሽን ሁሉም ይቅርብ ለሽን ያለይታ ባሳባት አርቅሚ በትዝታ አያ በለው በለው ገዴው የነይነ ሳባለ ገበሬ በጫጉ ማበሬ አያ በለው በለው ገዴው የነይነ ሳባለ ገበሬ በጫጉ ማበሬ ጓዴና መኮንን ጓዴሉ አመኮንን ጓዴና መኮንን ጓዴሉ አመኮንን ይመታዋል እንጂ ይገድለው ይመስል ፈሪ ገደል ገባው ዝንጀሮ ይመስል አያ በለው በለው ገዴው ወይነይነ ሳባለ ገበሬ በጫጉ ማበሬ። ሰላም ውድ የቲክቶክ ቤተሰቦች፣ እስኪ አንድ ጥያቄ አለኝ። ይሄን የመለሰ ሽልማት አለው። አማራ ውስጥ ለስለላ ገብቶ ቆሎ ይዞ ነው የገባውና አንድ ተሳፋሪ ባለቆሎ ይለዋል። አይሸጥ ለስለላ ነው ያለ የብሔር አካል አለ። ማን ይመስላችሁ? በአገር አቋራጭ ወረርሽኝ መች ዛሬ ነውና ወትሮ ነው ድግሱ። በጥባጩ ሲዘጋጅ የሚያብላላ አስበሱ። ሀገሬ እንድትቀምሰው የጠላውን ቁርሾ በቤቷ ያልኮሩ በሷ አልፈኝ አዳራሽ ጥሉጥ የለመዱ የጎረቤት ባሽ ዶሴ ተሸክመው ያረቀቀ አጀንዳ እንክርዳጅ ዘሩበት በለምለሟ ሜዳ። ቂም በቅሎ አፈራና በአራቱም አቅጣጫ በአንድ በኩል ሰርዶ በአንድ በኩል ግጫ ቢያጭዱት ቢከምሩት ላይበላ ያሳር ድርቅ ወራቱን ቆጥራ ላሟም ወልዳ በጠር አውድማው ተጠርቦ ተሰርቶ ጎተራ ይወቃ ጀመረ በተራ በተራ። አየ የኔ ትውልድ ያባቱን ያልያዘ ያርበኝነቱን ልክ ለስግደት ማጎንበስ ለተኩስ መንበርከክ ተርመስምስ ወጥቶ አለ ሲፍለከለክ እሳት አመድ ወልዶ ጽንት ያረገዘ ታጭቆ በጎባ ታልጋው ሳይወለድ ህልሙ ማዶ ገባ። ማማ ኢትዮጵያ ልጆችን ወልዳለች። አንደኛው ወደ ጎን ያጋደለ ሆዱ ሌላኛው በጀርባው ተኝቶ የቀረ ይሄኛው አግዲም ሀጅ መንገዱ ያጠረ ቀኝም ሆነ ግራ ያልገባው ደግሞ አለ። አንደኛው ቃንቄ ነው ካዳራሹ ወጥቶ አልፎ ያልቋመጠ በጢንጦ የኖረ ከጥንት እስከ ዛሬ በክብሩ ለመጣ አስነጣሽ በርበሬ ያንድ ብቁ አርበኛ አራሽ ቀዳሽ የተኳሽ ግፈኛን አስጎብዳጅ ባለነፍጥ ሰጋጅ በእንጀራ እናት ሞሰብ ጣቱ ያልተሟሼ ያልተሸረሸረ በሐሳዊ ነቢያት ከተታላሞቱ የኢትዮጵያ ናት። ታዲያ ምን ይሆናል የእናት ወዲ ዥንጉርጉር ጉራይ ማይና መሉ አላፍ ነፈለሎች ቅል ድንጋዮች አሉ ለጠላት ወግነው እስከሱ የሚያስበሉ። የራሷ ያረረ የሰው ታማስል ዘንድ ሚስጥር እንዳሳየን በቅኔ ተረቱ አዳራሽ ሊያፈርሱ ሁሉ የሚዋትቱ ዳስ መስራት የሚሹ አሉ ነፍስ ገልጡ። ለርስቱ ያልቆመ ለዚህ ቅድስት ዓለም ወንድሙን የጠላ የራሱኑ ቀለም እስራኤልን ይላል ደሜ ነው ያንቺ ደም ፍልስጤምን ይላል ሞቴ ነው ያንቺ ሞት። ጽድቅ ያለም ይመስለው ራስን ሳይወዱ ደም ነግዶ በእምነት ወንድምህን ውደድ ሲባል ያንቀላፋ አላህ ቢል ያላግባብ ለእግዚአብሔር ቢጽፍለት ላይደርስ ደብዳቤው ራስ በሚያስጠላ በማዶዬ ደዌ ተበክሯል ሐልቄው።
አትበለኝ። መሪር ቃል ስትሰማ መረረኝ በማለት የሚያልፋል ብለህ ቤትህ በመዘበት የሚምር አይደለም የመጣብህ አውሬ ትቢያ ሳያስገባ የሚያልፍህ በወሬ ቤትክን አፈራርሶ ፍትሃው ነኝ ሲል ዲንህን ቀምቶ አማኝ የሚመስል ማተብህን በጥስ ለማለት ሲማልል ቤተ እምነት አፍርሶ ጣዖት ሲገነባ ስምክን ሲያጠለሽህ እያለህ ነህ ሌባ። መረረኛ አትበለኝ ባልመረረ ቋንቋ መደለቂያ ሆነህ እንደወደቀ ዕቃ። ይልቁንስ እንካ መረረኝ ካልከኝስ በክንድህ ፈርመህ አንተነትክን መልስ። ቤትህ ከፈረሰ በረንዳ ተተኛህ ማምለኪያህ ተቃጥሎ ቤተ እምነት ከሌለህ ለምንኛው ተስፋ በመረረኝ ቀረህ። ወንድምህ ሲታገል ወይ ስንቅ አታቀብል ወይ አትልቅ ተተኳሽ እሱ ሞቶ ልትኖረ አንተ በማለት ለሽ አሸባሪ ሲባል አብረህ እያቦካህ አሻጋሪ ነኝ ባይ አሻግሮ ሲመታህ ተኝተህ መረረኝ ለምን ትለኛለህ? ይልቅስ ወገኔ ይሄን በላ ጊዜ ይሄን ውሽንፍር ቀን አንደኛውን ልከን ያኛውን ደብቀን ባልሽን ውዴ እያልሽ በትንፋሽ በማሞቅ ልጆቼ ካበዛህ ቤትክን ላለመልቀቅ ገላም በማጣጣም ምሬትን በማውራት አልጋ በመወዞዝ አይመጣም ነፃነት። አንቺም ውጭ እንውጣ አንተም ባጭር ታጠቅ። አዛውንቱ አገሩን በጸሎት ይጠብቅ። ሕፃኑም ይካደም አጥቢዋ ቤት ተዋል። ጉልበት ያለው ሁሉ ሆ ብሎ ይከተል። ሸይጣን ምድር ሊንጥ ከምሽጉ ወጥቷል። እምነትን ሊያጠፋ አማኝን ሲያወድም የመጣን እሳት ነው። በብሔር ጦርነት በጎሳ ትመስል የአርዮስ ስብስብ ሰውነት የሸሸው ሰይጣን ነው ሀገሬን ሊያጠፋት የመጣው። አንቺ ጸባይሽ እንጉርጉር ናንቺን አለሁ ባይካየሹ አንቺ ፍጹም ራስ ወዳድ አንቺ ሞትን የረሳሽው በደርግም አለው ስትይ ነበር በኢህአዴግ ሆነሽ ሊቀመንበር ዛሬም ውሸቱን ተያይዘሽዋል በሰው ደም መሳቁን ኑሮ ብለሽዋል። ይሄ ግጥም በቂ ነው። ለምን እንደወጣን እንዴትስ መታገል እንዳለብን ለማን መታገል እንዳለብን ይሄ ህዝብ ዛሬ አይደለም የተዘመተበት ጓዶች። እኛ እነዚህ ከውስጥ የተረሰኑ ጠላቶች ተልኮ ስለተሰጣቸው ነው። ሀያላን ሀገራት ኢትዮጵያን ለመውረድ ኢትዮጵያን በቅኝ ግዛት ለመያዝ ኢትዮጵያን ማዕድን ለመውሰድ መጀመሪያ በማን አማራ የሚባለውን ኃይል እናስጠቃው እናጥቀው ብለው እቅድ በነደፉት ልክ ነው እየተጠቃን ያለን። በዘመነ ቴዎድሮስ ጀምሮ ነው የኢትዮጵያ ቅርሶች ወደ እንግሊዝ ሀገር በግመል ተጭነው በወደብ ላይ ተጭነው እንደሄዱ የተደረገ። እነ መጽሐፈ ሄኖክ እንግሊዝ ሀገር ነው ያለው። ማንም የኢትዮጵያዊ ምሁር እንግሊዝ ላይብረሪ ገብቶ የማንበብ መብት የለው፣ አያነብ። ከተለያዩ ታላላቅ መስጊዶች ከተላላቅ